እንኳን ደህና መጣችሁ። ዛሬ በአትሌት ገለቴ ቡርቃ ጉዳይ ላይ በተለይ በስፖርት አካባቢ ያላችሁ ሚዲያዎችና ሌሎች እንዲሁም የሞላው የኢትዮጵያ ሕዝብ ሁሉም ከዳር እስከ ዳር ማለት ይቻላል በዚህ ጉዳይ ላይ ተሰጥቶ እኛም እንደ ፌዴሬሽን እንደ አትሌትም ደግሞ ይህ ጉዳይ ላይ በተወሰነ ደረጃ ለሕዝባችን ማሳወቅ አለብን በሚለው አጀንዳ ላይ ለመወያየት ወይም ደግሞ ጋዜጣዊ መግለጫ ለመስጠት በተራነው ስብሰባ ላይ በዚህ ደረጃ ስለተገኛችሁ በጣም አድርገን እናመሰግናለን። ሁለተኛ እኔ እንደ አትሌትም እንግዲህ ፌዴሬሽኑ አካባቢ እንዳለው ሰው እንደምታውቁት የኢትዮጵያ አትሌቶች ብዙ ጥሩ ጎኖች እንዳላቸው ጥሩ ኑሮ የሚኖሩ እንዳሉ ሁሉ መጥፎ ጎኖችም መጥፎ ኑሮ የሚኖሩ ለሀገራቸው ብዙ ስራ ከሰሩ በኋላ ብዙ ችግር እየደረሰባቸው ያሉ አትሌቶች እንዳሉ ይታወቃልና ያንንም ከጎናችሁ ነን ለማለትም በሚያስችል ደረጃ ሁላችሁም በዚህ ደረጃ እዚህ መምጣታችሁ በኢትዮጵያ አትሌቲክስ ፌዴሬሽን እንደ አትሌትም በጣም አድርገን እናመሰግናለን። የዛሬው መግለጫችን ዋናው ዓላማ እንደምታውቁት የአትሌት ገለቴ ቡርቃ ጉዳይ ሰሞኑን ያው በሚዲያም እንደሰማችሁት በዛ ደረጃ ደርሷል። የእሷን ጉዳይ በተወሰነ ደረጃ ያለችበት ሁኔታና ከኛም እንደ ፌዴሬሽን ምን ማድረግ አለብን የሚለውን ለመግለጽ ነው። ሁለተኛ ደግሞ አትሌት ገለቴ ቡርቃ ወደ ሚዲያ ወጣ የእሷን ብሶት የእሷን ችግር ተናገረች እንጂ በጣም ብዙ የገለቴ ቡርቃ አይነት አትሌቶች የተጎዱ አትሌቶች አሉ። ወደፊትም እንዳይኖሩ በሚል በተወሰነ ደረጃ ስራዎች እየተሰሩ ያሉ እሱንም ለመግለጽና እነኛም ወደፊት ያሉትን ለማዳን በተወሰነ ደረጃ ደግሞ ልክ እንደ ገለቴ ቡርቃ እየተጎዱ ያሉ በጉዳት ላይ ያሉት ልንደርስላቸው ቢገቡ በሞራልም በገንዘብ ብቻም ላይሆን ይችላል በንብረት ብቻም ላይሆን ይችላል በሞራልም ልንደርስላቸው የሚገቡ አትሌቶች አሉንና ስለነሱም በተወሰነ ደረጃ ለመግለጽ ነው የጠራናችሁ። በሶስተኛ ደረጃና ዋንኛው የዚህ በወርልድ አትሌቲክስ ሴፍ ጋርዲንግ የሚባል አዲስ አሰራር መጥቷል። ይሄንን የትኛውም ዓለም ላይ ያሉ ፌዴሬሽኖች ተግባራዊ እንዲያደርጉና ማንኛውም ህፃናትም ሴቶችም አዋቂዎችም ያው የመሮጥ የመወዳደር መብት አላቸውና በዛ ውስጥ ችግር እንዳይገጥማቸው መወዳደር እንዲችሉ ያገኙትንም ደግሞ በአግባቡ መጠቀም እንዲችሉና በተለይ በአትሌቲክስ ስፖርቱ ላይ ከውጤት አንፃርም ትልቅ ጉዳት በዓለም ላይ እየመጣ ስለሆነ ያንን ከመከላከል አኳያ በዓለም ላይ የወጣ ህግ አለ። ያንንም ፌዴሬሽናችን እንግዲህ እኛ ከመጣና አንድ 5 ወር አካባቢ ሆኖናል። ከባለፉት 3 ወር ጀምሮ ስራን ስንሰራ ነበር፣ ዶክመንቶች ሲዘጋጁ ነበር። ይሄ ስራ የሚሰራው ይሄ ሴፍ ጋርዲንግ የሚቋቋመው ከባህልና ስፖርት ሚኒስቴር ጋር በጋራ ሆኖ ነው። የተለያዩ አካላቶችን አሳትፎ ነው። ከፍትህ ሚኒስቴር፣ ከህግ፣ ከፌደራል ፖሊስ፣ ከተለያዩ ሴቶችና ህፃናት ከተለያዩ ተቋማት ጋር ተደርጎ መንግስት በሚኒስትሮች ምክር ቤት አጸድቆ ልክ እንደ አንቲዶፒንግ ኤጀንሲ እንደተቋቋመው እንደዛ የሚቋቋም ኢንስቲትዩት እንዲቋቋም ወርዳት ይፈልጋል። በሌሎች ሀገሮች ምናልባት ያው ስፖርት ላይ ያላችሁ ልታውቁ ትችላላችሁ። በኬንያ ሀገር ከኢትዮጵያ ባልተናነሰ እንደዚህ አይነት ችግሮች በጣም በስፋት አሉ። በቅርቡ የተፈጠረው አትሌት አግነስ ትሪፖ የምትባል 5000 ሜትር እና 10000 ሜትር ሯጭ እንደዚሁ በባለቤቷ ህይወቷ እንዳለፈ ይታወቃል። የኬንያ አትሌቲክስ ፌዴሬሽንም በስሟ የክሮስ ካንትሪ ውድድር እያዘጋጀላት ለባለፉት 2 ዓመቶች እያዘጋጀላት እንዳለ ያው የምታውቁት ትኖራላችሁ። በተለይ በምስራቅ አፍሪካ ችግሩ በጣም ሰፊ ነው። በሴቶች ላይ ብቻም አይደለም የሚደርሰው ይሄ ጥቃት በወንዶች አትሌቶች ላይ በጣም ይደርሳል። ምናልባት ከዚህ በኋላ ብዙ አትሌቶች ሊወጡ ይችሉ ይሆናል። እኛም እንደ ተቋም ስላልሰራንበት ይሄ ተቋምም ስላልተቋቋመ የቅሬታ ሰሚም ቢሄዱም ቢጮሁም ሰሚም ስለሌላቸው ሁሉም አትሌቶች አንገታቸውን ሰብረው በቤታቸው ችግራቸውን ተቋቁመው ነው ያሉትና ብዙ ችግሮች እንዳሉ እንድትገነዘቡ ያስፈልጋል። ይሄን ችግር ደግሞ የምንወጣው አትሌቶቻችን ከዚህ ችግር የሚድኑት ውጤታቸውን ጥሩ የሚሆነው የህዝቡም የሚዲያም የመንግስትም ድጋፍ ሲኖር ነውና ይሄ በውጤት ላይ በሀገር ክብር ላይ በተለያዩ ነገሮች ላይ ትልቅ ተጽዕኖ እያሳደረ ያለ ነገር ነው። ስለዚህ በዚህ በሶስት ጉዳዮች ላይ
ነው ልንወያያችሁ ልንገልጽላችሁ የጠራናችሁ ማለት ነው። እንግዲህ ወደ ገለቴ ስንሄድ ያው ገለቴ አብረን ስንሮጥ የነበርን ልጅ ነች፣ ጓደኛችን ነች። ከባለቤቷ ጋርም አብረው ሲኖሩ እንደነበረ እናውቃለን። በተወሰነ ደረጃ ግን ያው አንዳንድ ችግሮች እንዳሉ እንሰማ ነበረ። እንግዲህ ያው ህግ ይዞታል። በህጉ መሰረት ያው ራሷም ለራሷ የምትሆን ልጅ ነች። ያው ጠበቃ ቀጥራ ማድረግ ያለባትን ነገር ስታደርግ ቆይታለች። እንግዲህ እኛ አትሌቶች ያው በብዛት አብረንም አንቆም ለብቻዋም ስለነበረች በተለያዩ ነገሮች እዚህ ደረጃ ላይ ደርሳለችና ገለቴ ብዙ ነገሮችን እንዳሳለፈች ከሷም ለመረዳት ይችላል እና አሁንም ከዛ ችግር ውስጥ እንዳልወጣችና በተለያዩ መልኩ ድጋፍ እንደሚያስፈልጋት ተረድተናል። አሁን እንግዲህ ያው ከሩጫ ኦልሞስት ወደ መውጣቷ ላይ ነው። ባለፉት 1 አመታት ከትሬኒንግም በአግባቡ እየሰራች እንዳልሆነች ነው የነገረችን። ስለዚህ እኛ እንደ ፌዴሬሽንም ከጎኗ እንዳለን እንደ አትሌትም ከጎኗ እንዳለን ለመግለጽ ያው እንወዳለን ማለት ነው። የገለቴ ጉዳይ እንግዲህ ያው ህዝብ በዚህ ደረጃ ሰምቶታል። ፍትህን በተገቢው መልኩ የሞራል ግንባታንም በተገቢው መልኩ ከኛም ከኢትዮጵያ ህዝብም ታገኛለች ብለን እናስባለን። ከዛ ባለፈ ግን በጣም ብዙ ገለቴዎች አሉ። በጣም ብዙ አትሌቶች በዚህ ደረጃ የተጎዱ ከዛም በላይ የተጎዱ ሊኖሩ ይችላሉና እነኛንም የምናከብበትን ከዚህ በኋላ የራሳችንን ተቋም ፈጥረን የምንከላከልበትን በተለይ ከባህልና ስፖርት ጋራ ጥሩ ግንኙነት ነው ያለን። ስለዚህ ጉዳይም አስረድተናቸው ተቀብለውታል። ኬንያ ይሄን ሴፍ ጋርድ አቋቁሞ በአግባቡ እየሰሩት ነው። ለምሳሌ ባለፈው የወርልድ ኢንዶር ቻምፒዮንሺፕ ናንጂንግ ላይ በተደረገው ላይ እንደ አንድ ቲም ነው ከሴፍ ጋርዲንግ ተብሎ ቲም ውስጥ ሄዶ ውድድር ላይ አትሌቶች ላይ በደል እንዳይደርስ በሚል እየሰሩበት ያለው ማለት ነው። ስለዚህ የኛም እስከዛ ድረስ መስራት ያስፈልጋል። እንግዲህ ባለቤቶቹ ያው በዝርዝር ይገለጻሉ ማማን ናቸው እዚህ ውስጥ ተካተው ይሄንን የአትሌቶችን ከውድድር በኋላ በውድድር ላይም የሚደርስባቸውን ችግር ሊታገልላቸው ሊያስተካክልላቸው የሚገባው የሚለው በሂደት ከመንግስት ጋር ሆነ የምንገልጽላቸው ይሆናል። በአጠቃላይ ግን ያለው ይሄ ነው። እኛ እንደ ፌዴሬሽንም እንደ ግልም ከአትሌት ገለቴ ቡርቃ ጎን ነን። እኔ ይሄንን ካልኩኝ ዶክተር አያለው አጠቃላይ ስላሉት ሁኔታ እሳቸው አብዛኛውን የአትሌት ችግር ያውቃሉ። አብዛኛው ከአትሌቱ ጋር የኖሩ ሰው ናቸው። የአትሌት ችግር ያውቃሉ። ይሄን ሴፍ ጋርድም በእነሱ በኩል ነው ለነሱ ነው የመጣው። በእነሱ በኩል ነው ጥናቱ ተጠንቶ ዶክመንት ተዘጋጅቶ የየሀገራት ተሞክሮ እንትን ተብሎ ያው ለባህልና ስፖርት ሚኒስቴር ተሰጥቶ ባህልና ስፖርት ሚኒስቴር ደግሞ ከተገቢው ከሚመለከተው አካል ጋር ሌሎች ሀገሮች ባደራጁት ልክ ማለት ነው ተደራጅቶ ወደ ስራ እንዲገባ ያው ጥረቱ ተጀምሯል። እንግዲህ 3 ወር አካባቢ ሆኖናል። ዶክመንትም አንዳንድ ነገሮች ስናዘጋጅ እንግዲህ ወደ ባህልና ስፖርት በቃል ደረጃ ተወያይተናል። በዶክመንት ደረጃ ግን ተሰናድቶ ምን ተብሎ ለአትሌቶች ገልጸን ወደዛ እንወስዳለን ማለት ነው። እነሱ ደግሞ ከኛ ጋር ሆኖ በተለይ የሚመለከተው የኢትዮጵያ ኦሎምፒክ ኮሚቴ ነው። ያው ፌዴሬሽኑም አንዱ አጥቂ ነው ተብሎ በሌሎች ሀገሮች ስለሚታሰብ ማለት ነው ሊያጠቃ ይችላል ተብሎ ስለሚታሰብ ሁሉንም እንዲቆጣጠር ተብሎ ነው። አዲስ ፊሎሶፊ ነው ዓለም ላይ የወጣ ነው። እኛ ዘግይተናል 2 years ዘግይተናል። ግን ዶክመንቶቹ ሙሉን ተዘጋጅተው አሁን ጨርሰን ላውንች ልናደርግ ነው። እቺን ብዬ ወደ ዋናው ልሂድ። ለኔ የሀዘን ቀኔ ነው። ከ30 ዓመት በላይ ነው እዚህ አካባቢ የቆየሁት። አትሌቶቼ ይለፋሉ፣ ይታገላሉ፣ አሰልጣኞች ይጨራሉ፣ ፊሽካ ይነፋሉ፣ ሰዓት ይይዛሉ። አትሌቶቼ ወርቅ ብር ነሐስ ያመጣሉ። መንግስት ይደሰታል፣ ባንዲራ ይሰቀላል። ህዝብ ያለታ ምግብ ሳይበላ በደስታ ያሳልፋል። ከጀርባው ግን ችግር አለ። ከጀርባው እስከ ሞት አለ። ስለዚህ ዛሬ እንዳጋጣሚ ሆኖ ውዲቷ ልጃችን ገለቴ ከኔ ጋር ብዙ የቆየች ስለሆነች ስለ ገለቴ መናገር ብዙ አልችልም። ጀግና፣ ለማሸነፍ ሁልጊዜ የምትጥር ልዩ የልዩዎች ልዩ ከልዩዎቹ ተርታ የምትቀመጥ ድንቅ ሴት ድንቅ እንስት ተቸግሬ ያለው አለች። እንግዲህ ህግ ይፈታል። የኛም ፌዴሬሽን አጠገቧ ይሆናል። ሴፍ ጋርዲንግ ምንድነው? ሴፍ ጋርዲንግ ሁለንተናዊ ጥበቃ ለአትሌቱ
ሁለንተናዊ ጥበቃ አትሌቱን ለሚያግዝ ሁለንተናዊ ጥበቃ ለሴቷም አትሌት ለወንዱም አትሌት ለአሰልጣኙም ለማኔጀሩም ለፌዴሬሽኑ ሁሉም በተቃራኒው ደግሞ ወንጀል የሚሰሩትን የሚከታተል ከፌዴሬሽኑ ጀምሮ ማለት ነው ሴፍ ጋርዲንግ ነው ዓለም ላይ ሴፍ ጋርዲንግ መቼ መጣ በ1923 የተጀመረ ነው በዓለም አቀፍ ኦሎምፒክ ኮሚቴ ብዙ ተሄዶበታል በህፃናት ኮንቬንሽን ብዙ ተሄዶበታል በዩኔስኮ ብዙ ተሄዶበታል በተባበሩት መንግስታት ብዙ ተሄዶበታል አትሌት ሆልሰም ነው ሁሉንም ስፖርት ያጠቃልላል ስለዚህ መብት አለው የመሰልጠን የመወዳደር ገንዘብ የማግኘት ሀብት የማግኘት ህጋዊ በሆነ መስመር ማለት ነው የመኖር ያለ መደፈር የመጠበቅ መንግስት አትሌቱን ሊጠብቀው ይገባል ፌዴሬሽኑ አትሌቱን ሊጠብቀው ይገባል ሚኒስትሪው የኦሎምፒክ ኮሚቴ ፌደራል ፖሊስ ህግና ፍትህ ሴቶችና ህፃናት ኤንጂኦዎች ፌዴሬሽኖች ፓርቲኩላርሊ አትሌቲክስ ፌዴሬሽን ይሄንን ስራ በጃይንት ስቲሪንግ ኮሚቴ ሆነው ለመንግስት ማቅረብ አለባቸው የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ ቀዳሚ ስለሆነ በኢትዮጵያ ውስጥ የጀግኖች ማዕከል ስለሆነ የራሱን ፖሊሲ አዘጋጅቶ ከላይ በሚወርደው መሰረት እርምጃ ዛሬው ነው ክትትል ዛሬው ነው ባለቤት ዛሬው ነው አዘጋጅቶ አትሌቶቹን አለሁላችሁ ማለት መቻል አለበት እንኳን ደህና መጣችሁ ኢሞሽናል ላለመሆን ሞክራለሁ እንግዲህ ዛሬ የተገናኘንበት ጉዳይ ገለቴ ቡርቃ በደረሰባት ጉዳይ ላይ ነው የተገናኘነው እንግዲህ ገለቴን ቡርቃ እንደ አትሌት ከኔ ዘግይታም ብትመጣ አብረን በተለያዩ በዓለም ሻምፒዮና በኦሎምፒክ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም ሊባልም አይችልም ዛሬ እንግዲህ ገለቴ ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮሚኛ ጣባሌ ተገኝታ ያደረገችውን ቃለ መልስ አይተናል ትላንትናም በሰይፉ ፋንታውን ላይ ተናግራለች እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ትላንትና መስዋዕም ተናግራለች አዲስ አበባ ስገባ አማርኛ እንኳን አልችልም በራሴ ጥሬ ነው አማርኛ መጻፍም መናገርም የቻልኩት እውነቷን ነው እኛን እንኳን ስትጠራ ሴቷን አንተስ ወንዱን አንቺ እያለች ነበር የምትጠራው በጣም በልፋት በጥራት እዚህ ደረሰች አትሌት ነው እንደተናገረችው እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው ተናገረችው እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም እኔ ዛሬ 3 ልጆች አሉ ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም ይሄ ለኔ በጣም ነው የሚያመኝ እኔ የገለቴ ገንዘብ የምን ጉዳይ አይደለም ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው ሴት ልጅ ጊዜ አላት የመሮጫ የመውለጃ ጊዜዋን እንኳን አጣለች ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው እኔ እንዳየሁት በቅርበትም ስለማቅ ነበር ፕሮግራምም ነበራት ከ2010 በኋላ ልጅ የመውለድ ሐሳብ ነበራት እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል እንግዲህ አሁን ዶክተር አያሌውም እንደተናገሩት ወላ አትሌቲክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ህግ አውጥቶ በሌላ ሀገር ላይ ህጎች እየተተገበሩ ይገኛል እኔ የምለው ህግም ትክክለኛ ፍትህ እንዲሰጣት መንግስትም ደግሞ የገለቴን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ
ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጬ እንደማለፌም ከገለቴ ጎን እንደሆንም ገለቴ ብቻ ሳይሆን በአሁን ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያለፉ ባዶ እጃቸውን ቀርተው በአሁን ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይፍ ጋርድ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ አስተላልፋለሁ። አትሌቶቻችን ዕውቀት እንዲኖራቸው ግንዛቤ እንዲኖራቸው ምንም እድል የላቸው። እውነት ለመናገር በተለያየ በስፖርቱን ሚኖር ይሆናል። አንዳንድ ጊዜ ሚዲያ ወጣ ተብሎ አትሌቶች ይቀጣሉ፣ ከክለቦች ይባረራሉ፣ አሰልጣኝ እንደፈለገ ያደርጋል፣ ሌላ አካልም እንደፈለገ ያደርጋል። ታፍኖ ነው እዚህ የሚደርሱት። ግንዛቤ የላቸውም በህይወታቸው ላይ። ሌሎች ግንዛቤ እንዲኖራቸው በሚዲያ ላይ ኢቭን እዚህ በንብረት በተለያየ ይሁን በአትሌቲክስ ይሁን እንጂ ኢትዮጵያ ላይ እኮ ብዙ ነገር እያየን ያለ ሴት እህቶቻችን አረብ ላይ ሰርተው ምን እንደሚሆን ያለ እኮ በየሚዲያ በየሶሻል ሚዲያ ብዙ ነገር እናያለን። በቤተሰብ በወንድም ሳይቀር ተቀምጠው ያው የአረብ ሀገር ህይወት እንግዲህ ማያውቅ የለም። እኛ ብዙ በውድድሮች ብዙ ስለምናየው ሂደን ስለምናገኛቸው እና እኔ እውነት ለመናገር ይሄ ሴፍ ጋርድ በአስቸኳይ አሁን መንግስት ይሰማናል ብዬ አስባለሁ። ግንዛቤ እንዲደር ደግሞ ሚዲያዎች መስራት አለባቸው። ኢቭን ሀብታቸው ላይ የማስተዳደር የጋራ የሆነ የቤተሰብ ህይወት እንዲኖራቸው ያው ላይፍ ነው፣ ፍቅር ነው፣ ብዙ ነገሮች ሊገጥም ይችላል። አንዳንዴ ደግሞ ከማንም ታፍኖ ከማንም እንዳይገናኙ ተደርጎ ይሄዳሉ። በዛ ላይ የሚያገኙት ነገር በኋላ ደግሞ ማኔጅ ለማድረግ ይቸገራሉ። ከድሮ አትሌቶች ጀምሮ እኮ ብዙ ላይ እኮ በህይወታቸው ላይ እኮ ምን እንዳሉ እናውቃለን እኮ። ያ በጋራ ሆነን የምንፈታው ነገሮች ትምህርታዊ የሆነ ነገሮችን ያስፈልገናል። የሆነ ችግር ሲኖር ልክ ውድድር ሲደርስ በድምቀትና በክብር እንደምታነሱን በሌላ ጊዜም ብዙ አስተምሮች ከናንተ ብዙ እንጠብቃለንና እኔ በጣም በሴት አትሌቶች ብቻ ሳይሆን በወንዶችም በቁጥር አለ፣ ግን ይሄ በጣም ማብቃት አለበት። ይብቃን እንበለው በቃ ማብቃት አለበት። በዚህ መቆም አለበት። እንደ ኮሙኒኬሽን ነው ሰብሳቢነቴ ሚዲያዎችን መጠየቅ የምፈልገው ነገር አለ። ገለቴ ዛሬ እሷ ነች ወደ ሚዲያ ሄደችው። በውጭ ዓለም ስታዩ መናገር ያልፈለጉትን ሐሳብ ሁሉ ወደ ሚዲያ እንዲወጣ የሚያደርጉት ጋዜጠኞች ናቸው። ከዛሬ ጀምሮ አትሌት ፎከስ አድርጎ መወዳደር ያለበት ውድድሩን ብቻ መሆን አለበት። ሌላ ጣጣ ጭንቅላቱ ላይ ኖሮት ውጤታማ ይሆናል ተብሎ ስለማይገመት በተቻለ መጠን እንደ ፌዴሬሽንም እንደ መንግስትም ሚዲያው ማግዞት አትሌቶችን መጠበቅ መቻል አለብን። አሰልጣኞች መጠበቅ መቻል አለባቸው። ይሄ አሁን የሚቋቋመው ሴፍ ጋርድ አንድ ነገር ሊፈታ የሚችለው ለአትሌቶች ጥብቅና ይቆማል። በተለያየ ችግር ሲያጋጥማቸው መናገር የሚፈልጉትን ነገር ካለ በሚስጥር በዚህ በኩል እንዲናገር። የውጭ ጉዞ ላይ የሚፈጸሙ ነገሮች አሉ። በውጭ ጉዞ ላይ ይሄ ሴፍ ጋርድ እንደ አንድ አካል ሆኖ በጉዞ ላይ ይሄዳል ማለት ነው። አትሌቶችን የሚንከባከብ ችግር ካለ መፍትሄ ለመስጠት ከአሰልጣኞች ጋር የሚኖር ቅራኔም ካለ ይሄን ለመፍታት አብሮ ይሄዳልና በአስቸኳይ መቋቋም ያለበት ነው። እናንተም እገዛ አድርጉን። ያለ ሚዲያ ይሄን ነገር ለህዝቡም ለመንግስትም ማድረስ አንችልም። እናንተም የበኩላችሁን ጥረት አድርጉ ለማለት ፈልጋለሁ። አመሰግናለሁ። ወደዚህ ሚዲያ አምጥቶ ገለቴን ያቀረበ ሰው ማመስገን ይፈልጋለሁ። በሁለተኛ ነገር ገለቴ ለብዙ አትሌቶች የታፈኑ አትሌቶች ዛሬ ድምጽ ሆናለች እና የገለቴ አይነት ብዙ አትሌቶች አሉ፣ በጣም ችግር ላይ ያሉት ማለት ነው። የአትሌት ስራ የኢትዮጵያ ህዝብም ሚዲያም የሚያውቀው ሮጦ ሲያሸንፍ ብቻ ነው እንጂ በጀርባቸው ብዙ ችግር እንዳለባቸው አትሌቱ ራሱ ብቻ ነው የሚያውቀው። ስለዚህ እኔ ሚዲያም ብቻ ሳይሆን የኢትዮጵያ ህዝብ የኢትዮጵያ መንግስት ከአትሌቱ ጎን ሆኖ አትሌቱ ሲሰራ አስፋልት ላይ ከሲኖትራካ እየተጋፈጠ ፀሐይና ብርድ ጭቃና አቧራ እየተፈራረቀበት ነው እና እባካችሁ አትሌቱ ይጠበቅ። ወንዶችም አሉ ግን ሞር የሴቶቹ ይብሳል፣ በጣም ጫና አለባቸው። ስለዚህ አደራ ነው የሚለው እኔ ሌላ ማለት
የአትሌቲክስ ፌዴሬሽን ከአትሌቶች ጎን ነን። ልክ እንደተባለው አሁን የሴት ጋርድ እንዳለ ሆኖ ልክ የስራ አስፈጻሚ የሴቶቹን እንትን አቋቁመዋል ማለት ሴት አትሌቶች ችግር ሲደርስባቸው መጥቶ እንዲነግሩን ማለት ነው። ያው እኛም ደግሞ ከነ ዶክተር ጋር ሆነን አሁን የተባለውን እንድንፈታላቸው ማለት ነውና ስለዚህ እናንተም አግዙን፣ ሚዲያዎቹ ህዝቡም እንዲያግዝ አደራ ማለት እፈልጋለሁ። አመሰግናለሁ። መንግስት ባህልና ስፖርት ተወያይተናል፣ ዶክመንት እንዳዘጋጀን ነግረናል፣ አስገዳጅ ነገር እንደመጣ ነግረናል፣ ችግሩን አስረድተናል፣ ተቀብለዋል። ግን ያው ወደ ስራ ተፈጥኖ አልተገባም። ይሄ ያልተገባበት ምክንያት የኬንያ ችግር ጎልቶ ይወጣል። የኬንያ ጋዜጠኞችም ወደ ሚዲያ፣ አትሌቶችም ወደ ሚዲያ ይወጣሉ። የኛ ግን ተደብቆ ይቀራል። ይሄም እዚህ ደረጃ የተደረሰው ያው ገመዳሾ በጣም ነው የምናመሰግነው። ሌሎቻችሁም እንደዚሁ እኛን ራሱ አሁን እንዴት ትጠራላችሁ የሚል ሁሉ ማስፈራራ ሳይሆን እንደው በቃ ይሄ እኮ ትንሽ አጀንዳ ነው የሚሉ አሉ። ግን አይደለም። ከዚህ በላይ ትልቅ አጀንዳም የለምና እሱ ላይ እንድትበረቱ ነው።